ማህፀን የላይኛው ክፍል ነው እንዲጣበቅ የሚፈለገው ማለት ነው። ወደ ሆድ ወደ ላይ እያደገ የሚሄደው የላይኛው ክፍል ማለት ነው። ስለዚህ በዚህ እድገት ውስጥ ጽንሱ የሚያድገው ከእንግዲህ ልጁ ቀድሞ ነው። ከእንግዲህ ልጁ ወደ ታች ወደ በርዝ ካናል ወይም ወደ መወለጃው ቦታ ማለት ነው ጽንሱ ይሆናል። የእንግዲህ ልጁ ደግሞ ወደ ኋላ ይሆናል ብዙ ጊዜ ማለት ነው። እንግዲህ የእንግዲህ ልጅ አንዳንዴ እንደዚህ ሊቀድም ይችላል። ይቀድምና መውጫው ላይ አታች ያደርጋል። አሁን ላይክ ቹቹ እንደነገርሽን ማለት ነው መውጫው ላይ ማህፀኑ ጫፍ ላይ ወይም በዛ አጠገብ በ1 ሴንቲሜትር በ2 ሴንቲሜትር አጠገብ ማህፀኑ ጫፍ ላይ አታች ይሆናል ማለት ነው። እንግዲህ ይሄ ሲሆን ፕላሴንታ ፕሪቪያ ይባላል። ፕላሴንታ ፕሪቪያ ማለት ቀድሞ መምጣት እንደማለት ነው። ኖርማሊ እንደዚህ እንደሆን አንፈልግም። 5ኛ ወር ላይ 4ኛ ወር ላይ አልትራሳውንድ ብንሰራ እንደዚህ አይነት ነገር በጣም ብዙ ልናገኝ እንችላለን። ጥሩነቱ ምንድነው? ጽንሱ እያደገ በሚሄድበት ጊዜ ማለት ነው 7 ወር 8 ወር እየሆነ በሚሄድበት ጊዜ በተለይ ደግሞ ወደ 9ኛው ወር ላይ በሚሄድበት ጊዜ ይሄ ከታች አታች አድርጎ የነበረው የእንግዲህ ልጅ ማይግሬት እያደረገ ወደ ላይ ይሄዳል፣ ይሸሻል። የመሸሽ ነገር አለ ማለት ነው። ነገር ግን አሁን ለምሳሌ ቹቹ እንደ አልሽው ከዚህ በፊት የማህፀን ጠባሳ በሚኖርበት ጊዜ የማህፀኑ ግድግዳ ደግሞ ምንድነው ኋላና ፊት አለው። ስለዚህ የማህፀኑ ግድግዳ በኋላ በኩል የተለጠፈ ከሆነ ከዚህ በፊት በምንም አይነት ችግር ምክንያት ሊሆን ይችላል ማህፀኑ ላይ እስካር ካለው ወይም ኦፕሬሽን ካለው ወደ ላይ የመሄድ አቅሙን ወይም ወደ ላይ የመሳብ አቅሙን ይቀንሰዋል ማለት ነው። ስለዚህ መውጫው ላይ እንደተለጠፈ ይቀራል ማለት ነው። እንግዲህ ይሄ በሚሆንበት ጊዜ ምን መሰላችሁ ችግሩ? ኖርማሊ ልጁ ምጥ በሚመጣበት ጊዜ ያንን የእንግዲህ ልጁ ምንድነው ተሰንጥቆ ወይም ተከፍቶ ነው ማለፍ ያለበት ማለት ነው። እሱ ደግሞ አይሆንም፣ ሊሆን አይችልም። ለምንድነው? ይሄ የእንግዲህ ልጅ በጣም ብዙ ደም ነው ያለበት። የእናት እዩም አለ የልጅ እዩም ደም አለ። በጣም ብዙ የደም ክምችት ነው ያለበት። በተለይ መውለጃ ጊዜ በሚደርስበት ጊዜ በ9ኛው ወር አካባቢ ከ8ኛው ወር አካባቢ በጣም ብዙ ደም አለበት። ስለዚህ ይሄ ምጥ በሚጀምርበት ጊዜ የማህፀኑ ጫፍ ማለት ነው እየተከፈተ በሚሄድበት ጊዜ ራሱ እየተሰነጠቀ እየተላቀቀ ይሄዳል ማለት ነው። ስለዚህ በዚህ ሰዓት እናትየዋ በጣም ትደማለች። ያው ቶሎ ብለን በኦፕሬሽን ልጁን አውጥተን እንትኑን ምንድነው እንግዲህ ልጁን አላቀን ቦታውን መስፋት ያስፈልገናል። እንደዛ ካላደረግን እንግዲህ ህይወትን የሚያሳጣ የመድማት ሊከሰት ይችላል ማለት ነው። ስለዚህ ምንድነው የምናደርገው? በሁለት እንከፍለዋለን፣ ምልክት ያለውና ምልክት የሌለው ብለን ማለት ነው። እንግዲህ ምልክት ቢኖረውም ባይኖረውም አንድ እናት ወይም አንድ ሴት ፕላሴንታ ፕሪቪያ ካላት 8ኛ ወር ካለፈ አድሚት እንድትሆን እናደርጋለን። በእኛ ሴታፕ እንድትተኛ ነው የምናደርገው። ምክንያቱም ከብዙ ነገር አንጻር ያው ቤቷም ሆና መታየት ትችላለች፣ ግን ፋሚሊ ፊዚሻን ያስፈልጋል ለእንደዚህ አይነት ነገር። ወይንም በሆስፒታል ውስጥ በ20 ደቂቃ በ10 ደቂቃ ውስጥ መድረስ የምትችል መሆን አለባት። ይህንን ማድረግ የማትችል እናት ከሆነች ሆስፒታል ውስጥ ገብታ ብትተኛ ተመራጭ ይሆናል ማለት ነው። ለምን? ደም በሚደማበት ጊዜ ቶሎ ብለን ኢንተርቬን ማድረግ ካልቻል የሚደማው ደም የሚፈሰው ደም የእናትየዋን ህይወት ሊያሳጣን ይችላል ማለት ነው። ስለዚህ ትልቁ ችግር ይሄ ነው። እንግዲህ ልጅ ቀድሞ በሚመጣበት ጊዜ ትልቁ ችግር ደም ፈሶ ህይወትን ማጣት፣ በተለይ የእናትን ህይወት የማጣት እንትን ነው የሚከሰተው ማለት ነው። ስለዚህ 8ኛ ወር ላይ ያው በቅርብ ክትትል ሊደረግላት ይገባል። በቅርብ ሆስፒታል ልትሆን ይገባል። እንግዲህ በእኛ ሴታፕ፣ በኢትዮጵያ ሴታፕ፣ በአዲስ አበባ ሴታፕ ብዙ ነገሮችን ኮንሲደር በማድረግ 8ኛ ወር ላይ ሆነው እናቶች የእንግዲህ ልጅ ቀድሞ ከመጣ ተኝተው ሆስፒታል ላይ በፊዚሻን በቅርብ ክትትል እንዲደረግላቸው ነው የምናደርገው ማለት ነው። በዛ ሰዓት ውስጥ ብዙ ነገሮች ኦፕቲማይዝ የምናደርጋቸው ነገሮች አሉ። ለምሳሌ የደም መጠኗ ወይም ሄሞግሎቢኗ አንሶ ከሆነ እሱን ቢውልድ ማድረግ፣ እንደዚህ አይነት ነገሮችን ከዛ ሽፍት የሚያደርግ ከሆነም ደግሞ አልትራሳውንዶችን እንሰራለን። እስከ 36 ሳምንት ድረስ ሽፍት ያደርጋል ብለን ልንጠብቅ እንችላለን። ግን 32 ሳምንት ከሆነው በኋላ የመመለስ ወይም ሽፍት የማድረግ እድሉ እየቀነሰ ነው የሚሄደው። ከዛ ዋናው አላማችን ምንድነው? ምጥ ከመጀመሩ በፊት እንድትወልድ ማድረግ ነው። ስለዚህ የልጁን ጥንካሬና የእናትየዋን ሪስክ አውቶዌይ እናደርግና ሪስክ ቤኔፊት አናላይሲስ እንሰራለን። ምንም አይነት
ህይወትን አደጋ ላይ የሚጥል አይነት መድማት እስካልተከሰተ ድረስ እናትየዋ ሆስፒታል ሴታፕ ላይ ተኝታ 37 ሳምንት ላይ በኦፕራሲዮን እንድትወልድ እናደርጋለን ማለት ነው። ምጥ ከመጀመሩ በፊት ማለት ነው። እንደዚህ ነው የምናደርግ። ነገር ግን ቹቹ አሁን ባንቺ ላይ አንድ ኮሜንት ላደርግ የምፈልገው ነገር ከዚህ በፊት ተደጋጋሚ የኦፕሬሽን ጠባሳ በሚኖርበት ጊዜ እንግዲህ ይሄ የእንግዴ ልጁ የማህፀን 3 ግድግዳ የግድግዳው 3 ክፍሎች አሉት ብያቸዋለሁ። ኖርማሊ የእንግዴ ልጅ የሚጣበቀው ውስጠኛው ወይንም ወደ አውተር ኢንቫይሮንመንት ወደ ቫጃይና ወደ ብልት ኦፕን የሆነው ኤሪያ ላይ ነው ኢንዶሜትሪየም ይባላል። ስለዚህ ይሄ የእንትን ምንድነው ይሄ የፕላሴንታው የሚጣበቀው ኖርማሊ ኢንዶሜትሪየሙ ላይ ነው። ጡንቻውን ማዮሜትሪየም የሚባለው ሴሮሳ የሚባለውን ሁለቱን አይነካም ማለት ነው። ከኢንዶሜትሪየም ራሱ የተወሰነ ኤሪያ ነው እንትን የሚለው። ስለዚህ ይህን ኢንዶሜትሪየሙን አልፎ ወደ ማዮሜትሪየም ወይም ወደ ጡንቻውና ወደ ሴሮሳው የሚጣበቅ ከሆነ ይሄ ደግሞ ሌላ ራሱን የቻለ ችግር ይዞ ሊመጣ ይችላል ማለት ነው። ይሄ እንግዲህ ፕላሴንታ አዴረንስ ምን እንለዋለን? ሞርቢድ ቴንክ ዩ ደሳለኝ ቴንክ ዩ ፎር ቢንግ ኢን ማይ ፋን ክለብ። ስለዚህ ፕላሴንታል አብኖርማል የሆነ ፕላሴንታል አዴረንስ ተፈጠረ እንላለን ኢንዶሜትሪየሙን ካለፈ ማለት ነው። እንግዲህ ይሄ ችግሩ ምን መሰላችሁ? ኖርማሊ ከተወለደ በኋላ በምናነሳበት ጊዜ ይሄ እንግዲህ ልጁን በምናነሳበት ጊዜ ጡንቻው አብሮ ሊነሳ ይችላል። ጡንቻው የማህፀኑ ጡንቻ ደግሞ ከተወለደ በኋላ ደም እንዳይፈስ ለማቆም ከፍተኛ የሆነ ሚና የሚጫወት የማህፀን ክፍል ስለሆነ እሱን ካነሳ ነው በጣም ለማቆም የሚከብድ አይነት ደም መፍሰስ ሊፈጠር ይችላል እና ብዙ ጊዜ እንደዚህ አይነት ነገር ከተከሰተ ሙሉ በሙሉ የማህፀን ማውጣት ነው የምንሰራው ማለት ነው። ልጅ በሚወጣበት ጊዜ አብረን ማህፀኑ ሙሉ በሙሉ እንዲወጣ ማለት ከዛ በኋላ ማህፀን አይኖራትም ማለት ነው እንደዚህ አይነት እናት። ስለዚህ ቹቹ አንቺ የምታደርጊው ምንድነው? ይሄ አዴረንስ የሚባለው ነገር አለመኖሩ መረጋገጥ አለበት መጀመሪያ ማለት ነው። እንግዲህ የፕላሴንታው እንግዲህ ልጁ አታች የሆነው በፊት ለፊት ከሆነ በአልትራሳውንድ ብቻ አይተን መለየት እንችላለን። ከ95% በላይ ይህን አይተን መለየት እንችላለን። ነገር ግን የፕላሴንታ አታችመንቱ በልክ ነው የምንለው። የፕላሴንታ ብዙ ፓርቱ ፖስቴሪየርሊ ከሆነ አታች ያደረገው ወይም ላተራሊ ከሆነ አታች ያደረገው ምናልባት በአልትራሳውንድ ሚስ ልናደርገው እንችላለን። ይሄ አደረንስ የሚባለውን ነገር ማለት ነው። ስለዚህ በዚህ ሰዓት ኤምአርአይ ሊያስፈልገን ይችላል እንደ ሁኔታው ማለት ነው። ስለዚህ ቹቹ ያንቺ የሚሆነው መጀመሪያ ይሄ አለመኖሩ ይረጋገጥ። ይሄን ጠይቂ አንቺ። ሆፕፉሊ ያው እስካሁን ይሄን ቼክ ያደርጋሉ ብዬ አስባለሁኝ። ስለሱ ግን ኖሃው ይኑርሽ። አዴረንስ ማለት ምን ማለት ነው? ለምን መሰላችሁ? አንድ ኦፕሬሽን እና አንድ የማህፀን ጠባሳና እንደዚህ ፕላሴንታ ፕሪቪያ ወይም የእንግዴ ልጅ ቀድሞ መምጣት አንድ ላይ ከተከሰቱ እስከ 3% ድረስ 3% እርግዝናዎች እንደዚህ አይነት ነገር ሊያጋጥማቸው ይችላሉ። ኦፕሬሽኑ 2 በሚሆንበት ጊዜ ወደ 11 ይሆናል። 3 ኦፕሬሽን ሲሆን ወደ 40%፣ 4 ሲሆን ደግሞ ወደ 61% ይሄዳል ማለት በጣም ሲግኒፊካንት የሆነ እየጨመረ ነው የሚሄደው ማለት ነው። ስለዚህ ይሄ ነገር በጣም ብዙ ፐርሰንቱ አዴሄር የማድረግ ፐርሰንቱ ሃይ ስለሆነ አንቺ ጋር ቹቹ እሱ መታየት አለመታየቱን እርግጠኛ ሁኚ። እሱን ነው የምልሽ። ሌላ ጥያቄ ካለሽ መጠየቅ ትችያለሽ። ግን ምንድነው ላንቺ የሚያስፈልገው? ያው ቅርብ ክትትሉ ያስፈልጋል። ሆስፒታል ሴታፕ መሆን አለብሽ ማለት ነው። ከላይ የኔ ጥያቄ መልሽልኛል። አሁን እመልሳለሁ። ዶክተር ሰላም ዶክተር ማሂ እንዴት ነው? ፈለግ ነገር አለው። እመጣለሁ እናትና ደሳለኝ እመጣለሁ እንዳመጣጣችሁ። እሺ ከዛ ዶክተር ማሂ ሰላም ነሽ ወይ? ሰላም እንበላትና ከዛ እናት ታወሪያለሽ። ከእናት ቀጥሎ ደግሞ ደሳለኝ ታወራለህ። ቹቹ ጥያቄ ካለሽ መቀጠል ትችያለሽ። እሺ እኮ ከኔ ምንድነው ማድረግ ያለብኝ? መጠንቀቅ ደማንስ በጣም የሚጠበቅብሽ ነገር ያው መጠየቅ ነው። እሺ መጠየቅና መረዳት። እሺ ያለሽ ሁኔታ ምንድነው የሚለውን ነገር መረዳት ነው። 8 ወር ሞልቶሽ ከሆነ ኢትዮጵያ ውስጥ ከሆነ የምትኖሪው ወደ ሆስፒታል መግባት አለብሽ። እሺ ሆስፒታል ውስጥ ብትሆኚ ተመራጭ ነው። ነገር ግን ቤትሽ ቅርብ ከሆነ አሁን በዛው በሆስፒታል አካባቢ ከሆንሽ እና ሊያስከትለው የሚችለውን ነገር በደንብ ካወቅሽ እርግጠኛ ከሆንሽ በሱ ነገር ዩካን ቤትሽ መቆየት ይችላል። ግን ከሐኪሞች ጋር ተነጋገሪ። እሺ